መንፈስ ቅዱስ ነው። በ40 ቀናችሁ በ80 ቀናችሁ የተሰጣችሁ ጸጋ መንፈስ ቅዱስ ወደ ገዳም ሂድ ይላል። መንፈስ ወደ ምድረ በዳ ወሰደው። ለምንድነው? ወደ በረሃው፣ ወደ ተራራው፣ ወደ ገዳማቱ የመሳለም ፍላጎት ለምንድነው ያለን? መንፈስ ቅዱስ ስላለብን ነው። መንፈስ ቅዱስ የሌለበት ሰው ገዳም መሄድ ምን ያደርጋል ይላል። ገዳም በሄድ አይደለም ይላል። ተራራ በወጣ አይደለም ይላል። መንፈስ ቅዱስ ሲርቅ እንደዛ ነው። እግዚአብሔር ቅዱስ መንፈሱን ከኛ ይወሰድብን። አያችሁ፣ ክርስቶስ መንፈስ ወደ ምን ወሰደው? ወደ ምድረ በዳ ወሰደው። ሰው መንፈስ ቅዱስ ወደሱ ሲቀርብ የመጾም የመጸለይ እንግዲህ እኛ መንፈስ ቅዱስ እንዳለበት ሰው ቼክ የምናደርግባቸው አሉ፣ ቼክ ሊስቶች አሉ። አንደኛው ወደ ገዳም የመሄድ ፍላጎት አለው። ሁለተኛው ሰው መንፈስ ቅዱስ ሲቀርበው ኤልሳቤጥ ያረገችውን ያረጋል። መንፈስ ቅዱስ ሞላባት። ኤልሳቤጥ ምን አለች? አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የማህፀንሽን ፍሬ። መንፈስ ቅዱስ ሲሞላበት ሰው ድንግል ማርያምን ያመሰግናል። የጌታዬ እናት አንቺ ወደ እኔ ልትመጪ እኔ ማነኝ ይላል። መንፈስ ቅዱስ ያለበት አይገርምም? ሰው መንፈስ ቅዱስ ሲሞላበት ድንግል ማርያምን ሲያይ እሷ ወደ እኔ ልትመጣ እኔ ማነኝ ይላል። እኔ ማነኝ ይላል። መንፈስ ቅዱስ ሲርቀውስ ድንግል ማርያም ማናት ይላል። መንፈስ ቅዱስ የራቃቸው ሰዎች ድንግል ማርያም ማናት ይላሉ። መንፈስ ቅዱስ የቀረባቸው ግን እኔ ማነኝ ይላሉ። አቤት ብዙ ነው። እኔ መንፈስ ቅዱስ እንዳለበት ሰው ማሳያ ብዙ ልነግራችሁ ይችላል። አሁን ግን ያለንበት ቃል ምን ይላል? መንፈስ ወደ ምድረ በዳ ወሰደው። አሁን ጾሙ ሲመጣ መንፈስ ቅዱስ ያደረበት ሰው ክርስቲያን እረፍት ይፈልጋል። አያችሁ፣ ማረፍ አትፈልጉም? አልተረበሽንም፣ አልተጨነቅንም፣ ሰላም እንፈልጋለን። መንፈስ ወደ ምድረ በዳ ወሰደው ሊጾም። መንፈስ ቅዱስ ለጾም ለጸሎት ያነሳሳል። አሁን ከበሮው፣ ልልታው፣ ጭብጨባው፣ ሆታው ሁሉ ጸጥ ይላል። የንስሐ መዝሙር እንሰማለን፣ በገና እንሰማለን። መንፈስ ቅዱስ የቀረበው ሰው የበገና መዝሙር ደስ ይለዋል። መንፈስ ቅዱስ የራቀውስ ምን ነው ቀዘቀዘ ሞቅ አርጉት እንጂ ይላል። ግልጽ እኮ ነው። ዳዊት በሳኦል ፊት ሳኦል እርኩስ መንፈስ አስጨንቆት ነበር። ከእግዚአብሔር ዘንድ እርኩስ መንፈስ አስጨነቀው ይላል። እግዚአብሔር ሰይጣን ያሰቃየው ብሎ ፈቅዶ ማለት ነው። ሰይጣን በሳኦል ላይ መጥቶ ነፍሱን ያስጨንቀው ነበረ። ይህን ጊዜ ዳዊት የዛኔ ብላቴና ነበረ። ዳዊት በንጉሱ በሳኦል ፊት ቆሞ በገና ይደረድር ነበረ። በገና ሲደረድር ሳኦል ላይ ያለው እርኩስ መንፈስ ከሳኦል ይርቅለት ነበር፣ ይረጋጋ ነበር። ወዲያው ግን ይበሳጭና ሳኦል መልሶ ዳዊትን ለመግደል ጦር ይወረውራል። ለዘመረ ዘማሪ ቃልዮት ያሰማልን፣ ዝማሬ መላእክት ያሰማልን ነው የሚባለው አይደለ? ሳኦል ግን ጦር ሰብቆ ይወረውርበት ነበር። ለምን? መንፈስ ቅዱስ ስለራቀው ነው። ዳዊት ይህንን ስላየ ምን አለ? ቅዱስ መንፈስህን ከኔ ላይ አትውሰድብኝ። እግዚአብሔር ቅዱስ መንፈሱን ከኛ ይውሰድብን። አያችሁ፣ አሁን ወደ ቤተ ክርስቲያን ለመምጣት ለመሳለም፣ ለመጸለይ፣ ለመጾም ፍላጎት ያደረብን ለካ በ40 እና በ80 ቀን የተሰጠን ጸጋ መንፈስ ቅዱስ ከኛ ስላልተለየ ነው። ምንም ኃጢአተኞች ብንሆን፣ ምንም በደለኞች ብንሆን፣ ርግብ እኮ መንፈስ ቅዱስ በርግብ አምሳል የሚመሰለው ለምንድን ነው የሚለውን አባቶች ሲያስተምሩ ርግብ ብታባረራት ጎጆዋን እስካላፈረስክባት ድረስ ጥላህ አትሄድም። መንፈስ ቅዱስም ምንም በኃጢአታችን ብናማርረው፣ ምንም በኃጢአታችን ብናስቀይመው እስካልካድነው ድረስ ግን ፈጽሞ ከኛ አይለይም። ስለዚህ ምግባር ባይኖረን ሃይማኖት ስላለን፣ ተመልከቱ፣ ሕይወት ባይኖረን ዕውቀት ስላለን፣ እምነት ስላለን፣ በአብ በወልድ በመንፈስ ቅዱስ ያመነው እምነት ከኛ ስላልተለየ በ40 በ80 ቀን ስለተጠመቅን መንፈስ ቅዱስ ከኛ አልተለየም። አሁን ዛሬ የመጣችሁት ምዕመናን አስተዋይ ስለሆናችሁ አይደለም፣ መንፈስ ቅዱስ ጠርቷችሁ ነው። እግዚአብሔር መንፈሱን ከኛ ያርቅብን። መንፈስ ወደ ምድረ በዳ ወሰደ ይላል። ክርስቶስ ሊጾም 40 ቀንና 40 ሌሊት ሊጾም ወደ ገዳመ ቆሮንቶስ ኢያሪኮ ወደሚገኘው በረሃ ሄደ። ለ40 ቀንና ለ40 ሌሊት ጾመ ይላል። ክርስቶስ የጾመው ምዕመናን ለስንት ቀን ነው? ለ40 ቀንና ለ40 ሌሊት ያለ ማቋረጥ ማለት 40 ቀንና 40 ሌሊት ነው ክርስቶስ የጾመው። ከዚያም በላይ ልጾም ቢል ይችላል አይችልም? ይችላል። ግን ከዚያ በላይ ቢጾም ሰው አልሆነም ማለት ነው፣ አምላክ ብቻ ነው የሚሉ መናፍቃን መንገድ እንዳይከፍትላቸው ሰዎች ሆነው የጾሙትን ሌሎች ነቢያት የጾሙትን ቀን መርጦ ለ40 ቀንና ለ40 ሌሊት ጾመ። ከሱ በፊት ሙሴ 40 ቀንና 40 ሌሊት ጾሟል።
ኤልያስ 40 ቀንና 40 ሌሊት ጾመዋል ነቢያቱ። ስለዚህ ያንን ቀን መርጦ ክርስቶስ ለ40 ቀንና ለ40 ሌሊት አምላከ ነቢያት ሆኖ ሳለ የነቢያቱን አሰረ ፍኖት የነቢያቱን አራያ ተከትሎ ለ40 ቀንና ለ40 ሌሊት ጾመ። ከዛ በኋላ ተራበ ነው የሚለው። 40 ቀንና 40 ሌሊት ግን መጾም እንዴት ለሰው ይቻለዋል? ከኔ ጋር ናችሁ ምመና? አሁን አንዳንድ ሰው ክርስቶስ 40 ቀን ነው የጾመው እኛ 55 ቀን ለምን ጾማለን ይላል። እኛ ቀድሞ ከፊትና ከኋላ ያሉት አጽዋማት ሌላ ስለሆኑ ነው። ሌላም ብዙ ምክንያት አለ፣ ግን እሱን አይደለም እኔ ማነሳላችሁ። አሁን እውነት 40 ቀንና 40 ሌሊት ጾሙ ብትባሉ ትችላላችሁ? እየሰማችሁ ነው? እስቲ ያለማቋረጥ 40 ቀን ጾሙ ብትባሉ ትችላላችሁ? አንድ ልጅ ሞክሮታል፣ ይገርማችኋል። አንድ ልጅ ወደ ገዳም ሄደ እንዲህ አብይ ጾም ላይ እስቲ ልጹም ገዳም ላሳልፍ ብሎ መንፈስ ወደ ምድረ በዳ ወስዶት መንፈስ ቅዱስ መርቶት ያው መቼስ ሰይጣን አይመራው ሄደና ወደ ገዳሙ ገብቶ አባቶችን ምን አላቸው? እኔ በደንብ ተዘጋጅቼ አስቤበት ነው የመጣሁት እምጾመው ለ40 ቀንና ለ40 ሌሊት ነው አለ። ኧረ ተው ግድ የለህም እንዲህ ያለ ነገር ተው አሉት። አልሰማም። ግድ የላችሁም እኔ በደንብ አስቤበታለሁ ብቻ ማረፊያ ብቻ ስጡኝ፣ አንድ ቤት በአት ስጡኝ አለ። እሺ አሉት። አባቶች አስገቡት። ካስገቡት በኋላ ያው አንተ አትበላውም አትነካውም፣ ግን ለማንኛውም እንደው 40 ቀን ሲሆነው እናወጣዋለን ብለው ሽምብራ በጆንያ ሙሉ ሽምብራ አስገቡለት። አይ እንደው ድከሙ ሲላችሁ ነው እንዳስገባችሁ ተሸክማችሁ ይዛችሁ ትወጡታላችሁ፣ ይግባ ችግር የለውም ማለት። ከዛ ይገርማችኋል ይሄ ልጅ እንደምንም ታግሎ 3 ቀን ጾመ። 3 ቀን 3 ሌሊት ጾመ። አሁን 3 ቀን ከጾመ በኋላ መቋቋም አቃተው። ከዛ ምን አለ? እግዚአብሔር ስንት አምላክ ነው መልሱልኝ። እንዲሁ አንድ መሆኑን ለማስታወስ ብሎ አንዲት ሽምብራ አነሳና በላ፣ አንድ መሆኑን ለማስታወስ። ከዛ ሲያስበው እግዚአብሔር አንድ ብቻ ነው አንድም። ስለዚህ በስላሴ ስም እስቲ ደግሞ በስላሴ ስም ብሎ ስንት ሽምብራ ለቀመ? ወንጌላውያን ስንት ናቸው? በ4 ወንጌላውያን ደግሞ እስቲ ብሎ 4 በላ። በ5 አዕማደ ምስጢር አለ 5። በ7 ሊቃነ መላእክት አለ። ከዛ ሐዋርያት ስንት ናቸው? በ12 ሐዋርያት ደግሞ አለ። አልበቃውም፣ በቃ ባሰበት። በ24 ካህናተ ሰማይ ማለት ጀመረ። በ36 ቅዱሳት አንስት እየባሰበት መጣ ረሃቡ። ትንሽ ቆይን በ72 አርድእት ይላል። በ120 ቤተሰብ አለ። አልሆን ሲለው መጨረሻ ምን አለ? በእልፍ አላፋት መላእክት አለ። መላእክት ስንት ናቸው? ምንድነው ሐሳቡ መሰላችሁ? እስመንህነ በጊዜ ጽጋብ ይመስለነ እንዘንክል ጸዊመ። በጠገብን ጊዜ በሉ እስኪ መጾም የምንችል ይመስለናል። ምን ባልን ጊዜ? አሁን ዛሬ ቅበላ ላይ ጥቅብ ብሎ የበላ ሰው ነገ እስከ ስንት ሰዓት ነው የምትጾመው ስትሉት ምንድን ነው የሚለው? ኧረ አልበላም ማክሰኞ ነው የምበላው ይላል። በጠገበ ጊዜ መጾም የሚችል ይመስለዋል። እንደዛ እኮ አሁን ገንዘብ የሌለን ሰዎች ገንዘብ ቢኖር ምን ታረጋለህ ስንባል ምንድን ነው የምንለው? ለድሃ እበላለሁ፣ ቤተ ክርስቲያን ሰራለሁ። እንደውም እንታዘባቸዋለን ባለጸጎቹን። እንደው ገንዘብ ኖሯቸው ምን አለ እንዲህ ቢያደርጉ፣ አሁን እኔ ቢኖረኝ ይላል። ሲኖርህ ከአንተ በላይ የሚስገበገብ ላይኖር ይችላል። በሌለበት ግን ትፎክራል። ካህናቱን የደብር አስተዳዳሪዎቹን አቤት አሁን እኔ የቤተ ክርስቲያን አስተዳዳሪ ብሆን እንዲህ እንዲያደርግ ነበረ፣ እንደው አሁን ምን አለ እንዲህ ቢያደርግ፣ ጳጳስ ብሆን አሁን እኔ እንዲህ ነበር ማረግ ብትሆን በሰቁጭል ትችላል፣ አይታወቅም። እና ጌታ ግን ለ40 ቀንና ለ40 ሌሊት ጾመ። ሙሴ ለ40 ቀን ሙሴ እንዴት ነው 40 ቀን ሙሉ ያራበው? እንደኛው ሰው አይደል እንዴ? ሙሴ እኮ 40 ቀንና 40 ሌሊት የጾመው ቁጭ ብሎ እንዳይመስላችሁ በ7ቱ መንጦላይት በ7ቱ መጋረጃዎች የብርሃን መጋረጃዎች መሃል እያለፈ እግዚአብሔርን እያናገረ ነው። ቃል በቃል 570 ጊዜ ሙሴ ከእግዚአብሔር ጋር ተነጋገረ። ከእግዚአብሔር ጋር እየተነጋገርክ እንዴት ይርባሃል ነው? ፋታ እኮ አይሰጥም። አሁን ቅዳሴ እያስቀደሳችሁ ቅዳሴ መሃል ላይ አይርባችሁም እኮ ለዛች ቅጽበት። እኛም እናውቀዋለን እኮ መንፈሳዊ ተመስጦ ስትሆን ከእግዚአብሔር ጋር ስትተሳሰር የነገረ መለኮት ሰዎች ፈንዳሜንታል አታችመንት ወይም ሲሪዮሲስ ይሉታል። ሰው ከእግዚአብሔር ጋር ፍጹም ሲተሳሰር ምግብ ትዝ አይለውም። ሌላ ዓለም ላይ ነው ያለው። ስጋው ጸጥ ይልና ነፍሱ ብቻ ትለመልማለች፣ አክቲቭ ትሆናለች። ስለዚህ ከእግዚአብሔር ጋር ስትተሳሰር ምግብ መቼ ትዝ ይላል? 40 ቀን 40 ሌሊት የጾመው ሙሴ ቁጭ ብሎ ሆዱን እያሸ ረሃብ እያሰበ አይደለም፣ ከእግዚአብሔር ጋር ነበረ። አሁን እኛ የሚርበን ከማን ጋር ስላልሆንን ነው?
ከእግዚአብሔር ጋር ስላልሆነን ሰዓት እያየን እንጾማለን። የዛሬው ቀን ደግሞ አይሄድም እንላለን። ከእግዚአብሔር ጋር ስትሆን ግን ሰዓቱ ትዝ አይልም። ኤልያስስ 40 ቀን 40 ሌሊት ጾመ። እንዴት ቻለው? ኤልያስማ ለ40 ቀን የሚበቃ ምግብ በልቶ ነው። ኤልያስ ዛፍ ስር ቁጭ ብሎ አዝኖ እያለ የእግዚአብሔር መልአክ ሊቀ መላእክት ቅዱስ ፋኑኤል እመቤታችንን የመገበው ቅዱስ ፋኑኤል ተገለጠለት። የምትሄድበት መንገድ ሩቅ ነውና ተነስተ ብላ አለው። ቀና ብሎ ሲያይ ከፊቱ ምግብና መጠጥ ተቀምጧል። ተነሳና በላ። ትንሽ እንደበላ እንቅልፍ ወሰደው፣ ደከመው፣ መልሶ ተኛ። መልአኩ ቀሰቀሰው። የምትሄድበት መንገድ ሩቅ ነውና ተነስተ ብላ አለው። በላ። ሶስተኛ ተኛ፣ ቀሰቀሰው፣ በላ። በዚያ ምግብ ኃይል እስከ እግዚአብሔር ተራራ 40 ቀንና 40 ሌሊት ሄደ ይላል። ስለዚህ ጥርግ አድርጎ በልቶ ነው። ለስንት ቀን የሚሆን ምግብ? ለ40 ቀን የሚሆን ምግብ። ይሄንን ምግብ እግዚአብሔር ይስጠን። ስጋዊ ምግብ እንዳይመስላችሁ። ሰው ነፍሱ ስትጠግብ ስጋው አይረባው። አሁን እኛ ነፍሳችን ስለ ራባት ነው ስጋችን በጣም የሚያሸንፈን። ምግብ አምጡ አምጡ የሚለን ለዛ ነው። የኤልያስም የሙሴም አምላክ ክርስቶስ ደግሞ ለ40 ቀንና 40 ሌሊት ጾመ። ከዚያ በኋላ ተራበ ይላል። ባይርበው ኖሮ ሰው መሆኑ አይታወቅምና ለአጽድቆተ ትስብእት ይላሉ አባቶቻችን። ሰው መሆኑን ለማሳየት ተራበ። ፈታኝም ቀርቦ ይላል ሰይጣን ቀረበው ክርስቶስ። ከ40 ቀን ከ40 ሌሊት ጾም በኋላ ሰይጣን ፈተነው። ከዛ በፊት አልፈተነውም ማለት አይደለም። የማርቆስ ወንጌልና የሉቃስ ወንጌል ላይ ሄዳችሁ ይህንኑ ጥቅስ አንብቡት። ማርቆስ 1:12 እና ሉቃስ 4:1 ላይ የማርቆስ ወንጌል ላይ ምን ይላል መሰላችሁ? 40 ቀንም በዲያብሎስ እየተፈተነ ይላል። 40 ቀንም በዲያብሎስ ምን እያለ? ስለዚህ ሲጾምም ሰይጣን እየፈተነው ነበር። ከጾመ በኋላስ መጣና ፈተነው ይላል ማቴዎስ ወንጌል ላይ። ሉቃስ ወንጌል ላይ ደግሞ ሰይጣን ፈትኖት ከጨረሰ በኋላ ለጊዜውም ተወው ይላል። ለምን ተወው? ለጊዜው። ስለዚህ እየጾመ እያለ ፈትኖታል፣ ጾሞ ሲጨርስ ፈትኖታል። ከዛ በኋላም አልተወውም። ለጊዜው ነው የተወው። ሰይጣን ለጊዜው ነው የሚተወን። በነገራችን ፈትኖ ድል ስትነሳው እስቲ ሌላ ደግሞ ስልት ልቀይር ብሎ ይሄዳል እንጂ ሰይጣን እኛን ከመፈተን አያውቁም። ስለዚህ በዲያብሎስ ሊፈተን ቀረበ። ሰይጣን ፈታኝ ቀረበው ይላል። ምን አለው? የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በላ ነው ይላል። በጣም ይገርማል። እስቲ በሉ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል። የማን ልጅ ከሆንክ? የእግዚአብሔር ልጅ ከሆንክ። እዚህ ላይ ምናልባት አሁን ሰይጣን ዲያብሎስ ክርስቶስን ፈተነው ሲባል እንዴት ክርስቶስን እንዴት ደፍሮ ሊፈትነው ይችላል ብላችሁ አስባችሁ አታውቁ? እናስባለን። ሰይጣን መስቀል ይፈራል አይፈራም? ይፈራል አይደል? ጠበል ይፈራል አይፈራም? ክርስቶስንስ አይፈራም? ይፈራል አይፈራም? መስቀልን የሚፈራው ማን ተሰቅሎበታል ብሎ ነው? ክርስቶስ አይደለ? ጠበልን የሚፈራው ማን ባርኮታል ብሎ ነው? ታዲያ ክርስቶስን እንዴት ቀርቦ አናገረው? እንዴት አናገረው? ደግሞ ማናገር መሰላችሁ? ና ይህንን ድንጋይ ዳቦ አድርግ፣ ና እዚህ ላይ ላውጣህና ተራራ ላይ ከዚህ ተወርወር፣ ና ይህንን ልስጥህ እያለው ነው። እንደው ሰይጣን እንደዚህ አይነት ድፍረት፣ እሱስ ደፋር ነው፣ ግን እንዴት ቻለው? የሚጠይቀውስ ጥያቄ እንዴት ነው ካላችሁ፣ እኔ ባጭሩ ልንገራችሁ። ሰይጣን ክርስቶስን ሲፈትነው ክርስቶስ የእግዚአብሔር ልጅ መሆኑን አላወቀም። አምላክ መሆኑን ገና አላወቀም። ይህን ካላወቃችሁ ይሄ ታሪክ ግራ ያጋባችሁ። ሰይጣን በትክክል ክርስቶስ አምላክ መሆኑን ያወቀው በዕለተ ዓርብ መስቀል ላይ ነው። እስከዚያ ድረስስ ይጠራጠር ነበር። እመቤታችንን ቅዱስ ገብርኤል መጥቶ እነሆ ትጸንሻለሽ ወንድ ልጅ ትወልጃለሽ ብሎ ያበሰራትን ብስራት ሰይጣን አልሰማም። ቅዱስ አግናጢዮስ የተባለው በመጀመሪያው ክፍለ ዘመን ከነበሩ አባቶች የአንጾኪያው አትናቴዎስ ምን ይላል? አግናጢዮስ ምን ይላል? ሰይጣን ከተሰወረበት ነገሮች አንዱ የገብርኤል ብስራትና የድንግል ማርያም በድንግልና መጽነስ ነው። ሰይጣን የሚመስለው ክርስቶስ የዮሴፍ ልጅ ነው የሚመስለው። ከዮሴፍ የተወለደ ነው የሚመስለው። በወንድ ዘር የተወለደ ተራ ሰው ምናልባት እንደው መሲህም ሲሆን ደግሞ ከጻድቃን አንዱ ከነቢያት አንዱ ነው የሚመስለው። አምላክ መሆኑን ሙሉ በሙሉ አላወቀም። መጠራጠር ግን ጀምሮ ነበር። መቼ መሰላቸው የተጠራጠረው? ክርስቶስ በዮርዳኖስ ወንዝ ላይ ሲጠመቅ
ድምፅ ከሰማይ መጣ፣ የምወደው ልጄ ይህ ነው። ልጄ የሚል ድምፅ ሰማ። የእግዚአብሔር ልጅ የሚል ቃል ሰማ። የእግዚአብሔር ልጅ የሚለው ቃል ሁለት ትርጉም አለው። አንደኛ እኛ ሁላችን የማን ልጆች ነን? እንደዚህ አይነት ትርጉም አለው። ስለዚህ የእግዚአብሔር ልጆች እንባላል። የእግዚአብሔር ልጅ ተብሎ ግን በነጠላው ከተነገረ ክርስቶስ ነው፣ ወልድ ነው። ወልደ እግዚአብሔር ማለት ምን ማለት መሰላችሁ? የእግዚአብሔር ልጅ ማለት እግዚአብሔር ማለት ነው። የሰው ልጅ ሰው ነው፣ የእንስሳም ልጅ የእግዚአብሔር ልጅ እግዚአብሔር ነው፣ የባህሪ ልጁ ማለት ነው። ስለዚህ ሁለት ትርጉም አለው እና የእግዚአብሔር ልጅ ወይም እግዚአብሔር አብ ሲናገር ሰማ። የምወደው ልጅ ይህ ነው ሲባል ሲሰማ እንዴ የእግዚአብሔር ልጅ ነው እንዴ ብሎ ተጠራጠረ። ግን ምን ለማለት ነው የእግዚአብሔር ልጅ የተባለው? እንደ ሁሉም እስራኤላዊ ወልደ ዘበኩር የበኩር ልጅ እንደተባሉ እስራኤላውያን ነው የእግዚአብሔር ልጅ የተባለው ክርስቶስ ወይስ የእግዚአብሔር የባህሪ ልጅ ነው? የማይደረግም። እስቲ ለማንኛውም አለና መጠራጠር ጀመረ። ክርስቶስ ሲጠመቅ 40 ቀን 40 ሌሊት ከጾመ በኋላ ሰይጣን ሊፈትነው መጣ። ሊፈትነው ሲመጣ የመጀመሪያዋ ጥያቄ ምንድነች? አሁን አስብያችኋለሁ። የማን ልጅ ከሆንክ አይሰማም። አያችሁ፣ ጨንቆታል ማለት ነው ሰይጣን። የእግዚአብሔር ልጅ ነው አይደለም የምትለዋ ነገር ከንክነዋለች። እንዳገኘው የመጀመሪያው ጥያቄ የማን ልጅ ከሆንክ ነው። ከሆንክ የሚለው ቃል ምን ያሳያል? ከሆንክ ማለት ምን ማለት ነው? መጠራት ነህ ወይስ አይደለህም? የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ አድርጋል። ክርስቶስ ክብር ምስጋና ይድረሰው። የሚገርማችሁ የእግዚአብሔር ልጅ ነኝ አላለው፣ አይደለሁምም አላለው። ሌላ መልስ ነው የሰጠው። ሰይጣን ተረበሸ። 3 ዓመት ሙሉ ነው የተሰቃየው። በነገራችን የእግዚአብሔር ልጅ ሆይ የእስራኤል ቅዱሱ ልታጠፋን መጣህን ይላሉ አጋንንት ክርስቶስ ሲመጣ ሲያዩ። የእግዚአብሔር ልጅ ሆይ ማን እንደሆን ካውቀናል ይላሉ። አላወቁም እኮ ነህ አይደለህም ነው። ተአምር ሲያደርግ ሲያዩት ይሄማ የእግዚአብሔር ልጅ ነው አምላክ መሆን አለበት ይላሉ። ሲርበው ሲጠማው እንቅልፍ ሲወስደው ሲያዩ አይሄማ ተራ ሰው ነው እንደው ጻድቅ ምናምን ነው እንጂ የእግዚአብሔር ልጅማ አይደለም ይላል። ሰይጣን 3 ዓመት ሙሉ ተምታታበት። ይችን ጥያቄ እንደጠየቀ 3 ዓመት ሞላው። ክርስቶስ ሲሰቀልም መስቀል ላይ መጥቶ ሰይጣን በአይሁድ አድሮ ይችን ጥያቄ ሲጠይቅ ነበር። የእግዚአብሔር ልጅ ከሆንክ ከመስቀሉ ውረድ። የማን ልጅ ከሆንክ? እንደው 3 ዓመት ሙሉ ሰይጣንን ግራ አጋባው አምላካችን። 3 ዓመት ሙሉ ከመስቀሉ ውረዳል። ይህን ጊዜ ክርስቶስ መስቀል ላይ ምን አረገ? አምላኬ አምላኬ ነጽረኒ ወለምን ታደገኒ፣ አምላኬ አምላኬ ተመልከተኝ ለምን ተውከኝ ብሎ ጮኸ ክርስቶስ። አምላኬ አምላኬ ብሎ ሲጮህ ሲያየው አይ እኔ 3 ዓመት ሙሉ የእግዚአብሔር ልጅ ነው አምላክ ነው ብዬ ስጨነቅ ለካ ሩቅ ብእሲ ነው ይኸው አምላኬ ብሎ እየተጣራ አይደል እንዴ ብሎ የሌሎች ሰዎችን ነፍስ መንጭቆ ሲኦል እንደሚጨምረው የክርስቶስን ነፍስ መንጭቆ ሲኦል ሊጨምር ወደ መስቀሉ ሲጠጋ ሰይጣን እዛው መስቀል ላይ ክርስቶስ በእሳት ዛንጅር በነፋስ አውታር ይላሉ አባቶቻችን በመለኮታዊ ኃይሉ እዛው መስቀል ላይ አስሮ ሰይጣንን አስጨንቆ በሲኦል ያሉ ነፍሳትን ነፃ ያወጣቸው አምላካችን እዛው መስቀል ላይ ተመልከቱ። ሰው አስቀድሞ ኃይለኛውን ሳያስር የኃይለኛውን ቤት ሊበዘብዝ ይችላልን ይላል የማቴዎስ ወንጌል ምዕራፍ 12 ላይ። ኃይለኛውን ዲያብሎስ መስቀል ላይ አስሮ በሲኦል ያሉ ነፍሳትን ነፃ አወጣቸው። የሚገርመው መዝሙር 21 ላይ ነው ክርስቶስ አምላኬ አምላኬ ለምን ተውከኝ ያለው መዝሙር አለ። ከዛ ወረድ ብላችሁ ስታነቡት እኔ ግን ትል ነኝ ሰውም አይደለሁም ይላል። እኔ ግን ምንድነኝ? ትል የተባለ የክርስቶስ ሥጋው። ትልን አሳ አጥማጆች ምን ያደርጉታል? አሳ ማጥመድ ሲፈልጉ በመጀመሪያ አምጥተው ወደ ባህሩ ያቀርቡታል። መረቡን ሳይሆን ትሉን አይቶ አሳው ሊበላ ሲመጣ በመረቡ ምን ይሉታል? ያጠምዱታል። እኔ ግን ትል ነኝ ሰውም አይደለሁም ያለው ክርስቶስ ለዚህ ነው። ትል የተባለ ትስብእቱ ነው፣ ሥጋው ነው። ማጥመጃ መቃጥን የተባለው ማጥመጃ መረብ መቃጥን የተባለው መስቀል ነው። መረብ የተባለው መለኮቱ ነው። ሰይጣን እንደ ሥጋዊ እንደ ሩቅ ብእሲ አይቶ ሊወስደው ሲመጣ በመለኮቱ አስጨንቆ ነፍሳትን ነፃ አውጥቷል። ስለዚህ ሰይጣን ክርስቶስን አላወቀውም። ቢያውቁት ኖሮ አጋንንት የክብርን ጌታ ባልሰቀሉት ነበር ይላል።